ሰላም ጤና ስጥልን ውድ ቤተሰቦቻችን እንዴት ናችሁ? ሰሞኑን በእስር ላይ ያሳለፈው አዶናይ ትላንት አመሻሽ ላይ ከእስር መውጣቱን ተከትሎ አዲስ መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። አዶናይ ከእስር ቤት የተፈታው በኦሮሚያ አባገዳዎች ጉዳዩ በእርቅና በይቅርታ እንዲያልቅ መጠየቁን ተከትሎ መሆኑንም ተገልጿል። አዶናይ እንደሚታወቀው ፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ ላይ በተለይ በቲክቶክ ላይ የማህበረሰብ ሞራልና እሴት የሚሸረሽሩ ተግባራትን ባላቸው ሰዎች ላይ የጀመረው እርምጃ ተከትሎ በቁጥጥር ስር ውሎ የነበረው አዶናይ ከቀናት እስር በኋላም ተፈቷል። መረጃዎች እንደሚያሳዩት ከሆነ አዶናይ ጉዳዩ በምርመራ ሂደት ታይቶ አስፈላጊ ምክር ተሰጥቶት በዋስ እንዲለቀቅም ተደርጓል። በዋናነት ከእስር እንዲፈታ ያደረገውም ጉዳዩ በሽምግልናና በምክር መፍታት እንደሚሻል ያሳየ ነው። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች የሚያራምዱትን ከማህበረሰብ ያፈነገጠ ነገር በሚከውኑት ጊዜም ይቅርታ በመጠየቅ የማህበረሰብ ባህልና እሴት ባከበረ መልኩ ሲሰሩ መቆየታቸውን ይታወቃል። በተለይ ጃኒ ተብላ የምትጠራው ቲክቶከር በድሬዳዋ የገጠማት ክስተትም ተመሳሳይ ማሳያ ነበር። ፖሊስ በዚህ ሳምንት 8 ቲክቶከሮች ላይ እርምጃ የወሰደ ሲሆን እስካሁን ባገኘነው መረጃ አዶናይን ጨምሮ ከሱ ጋር ታስሮ የነበሩ መፈታታቸው በሰፊ እየተዘገበ ነው። የአዶናይ እናትም በፍቅርና በደስታ ልቧ ተሞልቶ ልጇ ከእስር ቤት ተፈቶ ወደ ቤቱ እየተመለሰ መሆኑን ስትሰማ የምታሳየው ደስታ ወደር የለውም። ታላቅ ፍቅሯን ለመግለጽ ልጇን በክብር ለመቀበል ቆንጆ ቆንጆ አበባዎች እየገዙ ወደ መገኛው ስፍራው ሄደዋል። የአዶናይ እናት በታላቅ ፍቅርና ናፍቆት ልጇን ስታገኘው ጥምጥም ብላ በማቀፍ ሞቅ ያለ አቀባበል አድርጋለታለች። አሁን ተረጋጊ። እዚህ ጋር አንድ የማይለወጥ ወዳጅነትና ታላቅ ልብ ያለው ሰውም እንመለከታለን። እሱም ቶማስ ኃይሉ ይባላል። የአዶናይ እውነተኛ ወዳጅ ልክ እንደ ቤተሰብም ነው። አንዳንዴም ከደም ወንድምና እህት ይበልጥ ይቀራረባሉ። ከሁሉም በኋላ ቶሚ እውነተኛ ወዳጅነት ደስታን መጋራት ብቻ ሳይሆን አንድ ሰው በከፋ ችግር ውስጥ በነበረበት ጊዜም ካጠገቡ መቆምን ጭምር እንደሆነ በተግባር አሳይቷል። ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። አዶናይ የሚያግዛቸው
የያዛቸው ልጆች የአዶናይ እናት በፍቅርና በእንክብካቤ የጓደኝነትን ጥግ አሳይቷል። አዶናይ በእስር ባሳለፈው ጊዜም የአዶናይ ልጆች ማለትም ዲቻ ቦይስ፣ ነፃነትና አክበረት ከፍተኛ ጭንቀት ውስጥ መግባታቸው ተከትሎ የአዶናይ እናት ከቶማስ ጋር በመሆን የራት ግብዣ አድርገውላቸዋል። በዚህ መልኩም ደስ የሚል ጊዜም አሳልፈዋል። ቶሚ በጥሩ ጊዜ ብቻ ሳይሆን በሁሉም ነገር በተለይም ነገሮች ሲከብዱ ትክክለኛ ጓደኛ መሆኑን አረጋግጧል። አዶናይ እንኳን ለቤትህ አበቃ። ውድ ቤተሰቦቻችን በዚህ አበቃን። በሌላ ጊዜ እስክንገናኝ ቸርን ሰንብት። Like